ሰላም ፊልም ኮንካዮች እንዴት ናችሁ? ቫይኪንግስ የተሰኘው ፊልማችን የመጀመሪያው ምዕራፍ ሁለተኛ ክፍል ይዘን መጥተናል። ቀጣይ ክፍል ስንለቅ ማሳወቂያ ምልክት እንዲደርሳችሁ ሰብስክራይብ፣ ፊልሙ ከተመቻችሁ ደግሞ ላይክ፣ ሐሳብ አስተያየት ካላችሁ ደግሞ ኮሜንት ማድረጋችሁን አትዘንጉ። ወደ ፊልማችን። በባለፈው ክፍል ፊልማችን ያቆመው ሁለት ወንድማማቾች ለእቅዳቸው የሚሆነውን ጀልባ ፍሎኪ ጨርሶላቸው ጀልባውንም በውሃ ላይ ፈትሸው ምንም እንከን እንደሌለበት አውቀው ሲደሰቱ ይህን ስራቸው ንጉሱ ጆሮ ደርሶ እሱም በስራቸው በውስጡ እየበገነ አስመልክቶ ነበር ያለቀው። በክፍል 2 ፊልማችን የሚጀምረው ራግነርና ወንድሙ ሮሎ የእቅዳቸውን ሁለተኛ እርምጃ ለመጓዝ ማለትም የሰው ኃይል ሊያገኙበት ወደሚችሉበት ወደ አንድ ወዳጃቸው መጠጥ ቤት በድብቅ መሰስ ብለው ሲገቡ ነው። ወደ ውስጥ እንደገቡ ወዳጃቸው የሆነው ኤሪክ አጠር ያለ ሰላምታ ካቀረበላቸው በኋላ በዙሪያው ያገኛቸውን የሰው ኃይል እያስመለከታቸውና ሁሉም ስብሰባውን በሚስጥር እንደሚይዙ ይነግራቸዋል። ራግነርም ለስራው ወዳጁ ኤሪክን እያመሰገነው ሳለ ከተሰብሳቢዎቹ መሃል አንዱ ለምን እዚህ እንደተገኙ መጠየቅ ይጀምራል። ራግነርም በመጀመሪያ እዚህ ጥሩ ነገር እየሰሩ እንዳልሆነ ሲነግራቸው ሰዎቹ ትንሽ ጫጫታ ያስነሳሉ። በዚህ ሰዓት ወንድሙ ሮሎ በከፍተኛ ድምፅ ወንድሙ እንዲያደምጡት ይናገራል። ልክ ወዲያው ጸጥታ እንደሰፈነ ራግነርም ቀበል አድርጎ ጀልባ እንደሰሩና በዚህ ጀልባ ለመጀመሪያ ጊዜ ወደ ምዕራብ እንግሊዝ እንደሚሄዱና ትልቅ ሀብት እዛ እየተንጎማለለ እንደሚጠብቃቸው በአስጎምጂ ንግግር ይገልጽላቸዋል። እነሱም እና እሱ እስካሁን ለምን እዚህ እንዳለና ባህሩ ክፍት እየጠበቀው እንዳለ በስላቅ መልኩ ይጠይቁታል። ራግነርም እስካሁን ያልሄደው ስለ መንገዱ ብዙ ጥናት እያካሄደ እንደነበር መልሶ ያረጋጋቸዋል። ሰዎቹም ታዲያ እነሱን የፈለጋቸው እሱ እንዲቀላቀሉ ታስቦ እንደሆነ ይጠይቁታል። በዚህ ሰዓት ሮሎ ቀበል አድርጎ ራግነር እንደሚከተሉትና እሱም ራግነርም እኩል ድርሻ እንዳላቸው ወንድሙ ቃሉ እንደሰጠው ይነግራቸዋል። ከዛ በንግግር ቅቤ አቅላጩ ራግነር እነሱን ከተከተሉ ሊያገኙት ስለሚችሉት ጥቅሞች ሲያስጎመጃቸው ይቆይና ሁሉም አንድ በአንድ ይስማማሉ። ራግነርም በዚህ ደስ ይሰኝና ለቀጣይ ጥቂት ሳምንታት ቶሎ እንዲዘጋጁ ማንም ደግሞ ማወቅ እንደሌለበት አሳስቧቸው ከቤቱ ይወጣል። በቀጣይ ትዕይንት ንጉሱ ከምን ቅጽበት ስለ ስብሰባው መረጃ ከተላላኪው ይሰማል። ተላላኪውም እርምጃ እንውሰድ ወይ ብሎ ንጉሱ ሲጠይቀው ንጉሱም አይ የሚሆነውን ነገር በዝምታ ማየት እንዳለባቸው ይነግረዋል። የንጉሱ ሚስትም ቀጠል አድርጋ በባሏ ሐሳብ እንደምትስማማ ስትናገር ተላላኪው በሻፋዳ ዓይን ሲመለከታት ንጉሱ ይሄን አስተውሎ ተላላኪውን ለብቻው ያወራው ይጀምራል። ንጉሱም ለምን አባቱ እንደዚህ እንደማያያትና ከዚህ በፊት ከሷ ጋር ተኝቶ እንደሆነ ይጠይቀዋል። ተላላኪውም በጥያቄው በጣም ከመደናገጡ የተነሳ ያልማለበት ሃይማኖት የለም። ንጉሱም ይህን ሲሰማ በተረጋጋ ድምፅ እሷ ከሱ ጋር መተኛት ከፈለገች ምንም እንዳያስብ ፍቃዱን እንደሰጠው ይነግረዋል። ወይ ጉድ! በቀጣይ ትዕይንታችን ራግነር ከከተማ ወደ ገጠር ወዳለው ቤቱ ድክም ብሎ ሲመለስ ያስመለክተናል። ከዛም የማይደርስ የለም እቅዳቸውን የሚጀምሩበት ቀን ተቃርቦ ራግነር መዘጋጀት ይጀምራል። ሚስቱም እሱን ተከትላ መዘጋጀት ስትጀምር እሷ ከሱ ጋር እንድትመጣ እንደማይፈልግ ይነግራታል። እሷም ለምን ብላ ስትጠይቀው ምክንያቱም ልጆቹንና ግብርናውን ከሷ በላይ አምኖ የሚተወለት ሰው እንደሌለ ይነግራታል። እሷም በሕይወታቸው የዚህን ያክል ተራርቀው ኖረው እንደማያውቁ ነገሩን ምንም እንዳልጣማት እያስመለከተን ፊልማችን ወደ ሌላ ትዕይንት ይወስደናል። ንጉሱ ሚስት የሆነችው ሲጊ የአንሻፋዳ ተላላኪ ባዶ ክፍል ውስጥ ታስጠራዋለች። ተላላኪውም ሲጊን ባዶ አልጋ ላይ ብቻዋን ሲያያት ከምን ቅጽበት ተወርውሮ ይከመርባታል። ከዛም ትንሽ ሲሳሳሙ ቆይተው ሲጊ አንዴ ቅይር ብላ ተላላኪውን በቡጢ ትነርተው ጀመር። አስከትላም እንዴት ያለ ደፋር ብትሆን ነው ከንጉስ ሚስት ጋር የምትማግጠው ብላ ጠይቃው ሳትጨርስ ይሄ ሁሉ አሻጥር የንጉሱ ፈተና እንደሆነ እኛም እንረዳለን። ንጉሱም ተላላኪውን እንዲያስወግዱ ታዞ ወታደሮቹም የታዘዙትን ሲያደርጉ አይተን
ፊልማችን ሰክሮ ከሚስቱ ጋር የሚፋየተው ራግነርን ያስመለክተናል። እነሱም አንዴ ሲሳሳሙ አንዴ ሲደባደቡ እያየን በስተመጨረሻ ግን ድምጻቸው የረበሸው ልጃቸው ቢሆን መሃላቸው ገብቶ ይገላግላቸዋል። ከዛ እነሱም ትንሽ ከተረጋጉ በኋላ ቢሆንም ተመልሶ እንዲተኛ አባቱ ያዘዋል። ከዛ ጠዋት ላይ እንደ አዲስ ታርቀው ራግነርና ሚስቱ ላጋታ በፍቅር ይሰነባበታሉ። ከዛም ትዕይንቱ ወደ እነ ራግነር ጀልባ ይወስደናል። አሁን ላይ ሁሉም ትጥቁን አስገብቶ እየጨረሰ ነው። ራግነርም ከሰዎቹ መሃል ክኑት የተባለው ሰው እንደቀረ ሲመለከት ጊዜ እንደከዳቸው ይረዳል። እዛ መንገድ ከመጀመራቸው በፊት የእነሱን የአምልኮ ስርዓት ማከናወን ይጀምራሉ። ከዛም ሁሉም ነገር ከጨረሱ በኋላ ሁሉም ወደ ጀልባዋ መግባት ይጀምራሉ። በዚህ ሰዓት ሮሎ ከመሃላቸው ነጠል ብሎ በመውጣት አንዲት አይኑ ውስጥ የገባች አገልጋያቸው ጋር ሄዶ ምንም ፍቃዷን ሳይጠይቃት ይገናኛታል። ወዲያው እንደጨረሰ ወደ ጀልባው ገብቶ ትልቅ ተስፋ ያለበትን ጉዞ ሲጀምሩ እናያለን። ከዛም ይሄም መረጃ ንጉሱ ክኑት ከተባለው እነ ራግነርን ከከዳቸው ሰው ይሰማል። ከዛም ንጉሱ ትንሽ እንደ መስከር ብሎ ስለነበር መሄዳቸውን ሲሰማ ጥሩ አሁን በኋላ ስለነሱ ምንም እንደማይሰማና ተመልሰው ሊመጡ እንደማይችሉ በእርግጠኝነት ሲናገር ክኑት የተባለው ሰው ግን የእውነት ራግነር ልክ ቢሆንስ ብሎ ሲጠይቀው ንጉሱም በጭራሽ እዛ ምንም አይነት ሀገር እንደሌለ በቁጣ ይነግረውና ከዛ እንዲወጣ ያዘዋል። ከዛ ትዕይንቱ ይቀየርና ትልቅ ተስፋ ወደ ተጣለባት ጀልባ ይወስደናል። እነ ራግነርም አሁን ላይ የፀሐይ መውጣት ተከትለው ኮምፓሳቸውን አውጥተው እየቀረቡ እንደሆነ ራግነር ይነግራቸዋል። ከዛም ቀን ከሌት ጉዟቸውን እየቀጠሉ ሳለ ጀልባዋ በከባድ ማዕበል ትያዛለች። በሌላ ቦታ ደግሞ የአንድ ቤተክርስቲያን መነኩሴዎች በሰማዩ የመብረቅ ድምፅ ሲሸበሩ እያስመለከተን የፍራቻቸው ምክንያትም የሆነው እነሱ የሚጠብቁት ትንቢት እየደረሰ ስለመሰላቸው ነው። ይህንንም ነገር ለማሳወቅ አንድ አትሌስተን የተባለው መነኩሴ ከነሱ ከፍ ወዳለው ቄስ ጋር ሄዶ ሁሉም ነገር ይነግራቸዋል። አትሌስተንም እያስረዳው ሳለ ቄሱም ወሬውን አቋርጦት ቀጥ ብሎ ስራውን እንዲጀምርና ጸሎቱን እንዲቀጥል ቆጣ ብሎ ለአትሌስተን ይነግረዋል። ወደ መርከቧ ስንመለስ አሁን ላይ ማዕበሉ ጠፍቶ ግን እዛው ውሃ ላይ እንዳሉ ምንም መዳረሻ ሳያገኙ ሲቀሩ አንዳንዶች ተስፋ መቁረጥ ሲጀምሩ፣ ሌሎች ደግሞ በጽናታቸው ላይ እንዳሉ ሆነው ሳለ አንድ ዝም ብሎ መቅዘፍ ምርር ያለው ሰው ተነስቶ ራግነርን መናገር ይጀምራል። ብዙ ሲሰድበው ቆይቶ ሰዎች ተው ሲሉት አልሰማ ብሎ ትዕግስቱ ምጥጥ ብሎ ያለቀው ራግነር ልክ እንደ ፋሲካ ዶሮ አንገቱን በራሱ ስለት በጠሶለት ይዘረግፈዋል። ከዛም የመጨረሻ ተስፋቸው የሆነውን ለማዳ ሞራ እንዲለቀው ወንድሙ ሮሎን ራግነር ይነግረዋል። ለሰዎቹ አሞራዎቹ ተመልሰው ከመጡ ከተማ እዛ እንዳለና ተመልሰው ካልመጡ ግን በዛው ከቀሩ እያለ ትዕይንቱ ወደ ንጉሱ ይወስደናል። ንጉሱም አሁን ላይ በድብቅ ለራግነር ስለት የሸጠላቸው ሰው ጋር ሄዶ ማን እንደሰራላቸው ያፋጥጠዋል። ሰውየው በልጁ ሲያስፈራሩት እውነት እንደሆነ እሱ እንደሰራላቸው ይነግራቸዋል። ከዛ ንጉሱ እዛው ብረት የሚያግሉበት እሳት ውስጥ እንዲገባ አስደርጎ እሱ ይወጣል። ከዛ ተስፋ ወደ ቆረጡት የጀልባዋ ሰዎች ጋር ይወስደናል። ሁሉም ከአሁን አሞራዎቹ መጡ ሲሉ ቆይተው ድክም ብለው ሳለ የሆነ ልባቸውን የፈነጠቀ ድምፅ መስማት ይጀምራሉ። ከዛ ድምፁ በጉጉት የሚጠብቋቸው አሞራዎች መሆኑን ሲያውቁ በደስታ ስክር ማለት ይጀምራሉ። ከዛ ወደ መነኩሴዎቹ ፊልሙ ይወስደናል። አሁን ላይ ሁሉም በአትሌስተን መሪነት ጸሎት ላይ ናቸው። ከዛ ሁሉም መነኩሴዎች ወደ ከተማቸው አንድ ጀልባ መምጣቷን ሲሰሙ ቤተ ክርስቲያኒቱ መታወቅ ትጀምራለች። እኛም መጡ የተባሉት እነ ራግነር መሆናቸውን እናያለን። ሁሉም ከነጥጥቁ ከጀልባው ላይ ከወረዱ በኋላ በራግነር መሪነት ወደ ከተማዋ ይገባሉ።
ሁሉም መነኩሴዎች አንድ አዳራሽ ውስጥ ገብተው በፍርሃት እየጸለዩ ሳለ እነ ራግናር ድምፅ ሰምተው በሩን በርግደው ይገባሉ። ከዛ ሮሎ ወደ ቄሱ ጠጋ ብሎ በጉሮሮ በኩል ሲሰካበት ሁሉም ድንብርብር ወጥቶ ለማምለጥ ይሞክራሉ። ደም የጠማቸው ጀልባዎቹ ሰዎች ያለምንም ርህራሄ እያንዳንዱን ይገሏቸው ጀመር። እንደዚህ ያልጠበቀው ራግናር ሰዎቹ ላይ ምንም የጸብ ሐሳብ እንደሌላቸው ሲረዳ እነሱን ትቶ ወደ ቤተ መቅደሱ ይገባል። ከዛ እንደገባ ቤቱ ውስጥ የሞላው ዕቃ እንዳለ በወርቅ የተለበጠ እንደሆነ ሲያዩ እንዴት ይሄ ሁሉ ወርቅ እያለ ጥበቃ የላቸውም? ግራ ይጋባሉ እና በቦታው ላይ ሌላ አምላክ እንዳላቸው እያዩ ንብረቶቻቸውን መዝረፍ ይጀምራሉ። በዚህ ሰዓት እነ ራግናር አንድ ኮሽታ ይሰማሉ። ራግናርም በቦታው ሰው እንዳለ ገብቶት ሄዱ በእጁ ሲያወጣው አትሌስተን የተባለው መነኩሴ ሆኖ ይገኛል። ከዛ አትሌስተን በፍጥነት የነሱን ቋንቋ ሲያወራ ይሰሙታል። ራግናርም ገርሞት ስለት አውጥቶበት እንዴት የነሱን ቋንቋ ሊናገር እንደቻለ ሲያፋጥጠው የፈጣሪያቸውን ቃል ለመስበክ ወደ እነሱ ተጉዞ እንደነበር ይነግረውና በተማጽኖ ቃል እንዳይገለው ይለምነው ይጀምራል። ራግናርም ትንሽ አስብ ሲያደርግ ቆይቶ ይምረውና እጁ ላይ ምን እንደያዘ አትሌስተንን ይጠይቀዋል። እሱም ይህም መጽሐፍ ማተርፍ እንደሚፈልግ እየነገረው ሳለ ስለ መጽሐፍ ምንም የማያውቀው ራግናር ነጥቆት ያገላብጠው ይጀምራል። እዛ ገርሞት እዚህ ውስጥ እንደ ወርቅ ሀብት እያለ ለምን ይህን ማትረፍ እንደፈለገ ራግናር ይጠይቀዋል። አትሌስተንም ምክንያቱም ያለ ፈጣሪ ቃል ሁሉም ነገር ጨለማ ስለሆነ ብሎ ይመልስለታል። በዚህ ሰዓት ሮሎ ወደ ክፍሉ ሲገባ ንግግራቸው ይቋረጣል። ሮሎም ከገባ በኋላ ይሄ ቦታ እንግዳ እንደሆነበትና ምንም አይነት ሴት ሊያገኝ እንዳልቻለ ተናግሮ አና ከማለቱ አትሌስተንን ያየዋል። ከዛም እዚህ ምን እንደሚሰራና አሁኑን መወገድ እንዳለበት ተናግሮ ልክ አንድ እርምጃ ሲራመድ ራግናር ያስቆመውና ተመችቶት እንደሆነና በባርነት ሊወስደው እንደሚፈልግ ይነግረዋል። ሮሎ ለመጀመሪያ ጊዜ ወንድሙ ስለተቃወመው እንዴት ስልጣናቸው እኩል እንደሆነ እንደዘነጋ ጠይቆት አሁንም ካህኑን ሊገላግለው ሲጣደፍ ራግናር ወጣ ብሎ በመሃል በመግባት ለእነሱ የእውነት ሊጠቅማቸው እንደሚችል ያስረዳዋል። ሮሎም ከዚህ በላይ ምንም ማድረግ እንደማይችል ሲረዳ በጣም ይናደዳል። በሌላ በኩል ደግሞ ሎኪ ወደ መጽሐፍ ቅዱስ ማስቀመጫው ይሄድና እሳት አስነስቶ ከዛ ለቆ ይወጣል። እነ ራግናርም የተማረኩትን ካህኖች ይዘው መንገድ ይጀምራሉ። ገና ጀልባዋ ጋር ሳይደርሱ አንዱ ካህን ከመሃላቸው ሮጦ ራሱን ለማጥፋት ባህር ውስጥ ይገባል። ከዛ ሮሎ ከኋላው ይከተለዋል። ውሃ ውስጥ ይዘፍቀውና እየጠፈጠፈ ወደ ሌሎቹ ይወስደዋል። ከዛም ፊልማችን በጀልባቸው እየተጓዙ አስመልክቶን ክፍል 2 እዚህ ጋር ይገባደዳል። ቀጣይ ክፍል ሲለቀቅ እንዲደርሳችሁ ሰብስክራይብ፣ ፊልሙ ከተመቻችሁ ላይክ ማድረጋችሁ እንዳትረሱ። ይመቻችሁ።